ይህንን ጉዳይ በስፋት እንመለከተዋለን። ጉዳዩን በተመለከተ ተጨማሪ መረጃዎችን ሊያጋሩን ደግሞ የአዲስ አበባ ንግድ ቢሮ የንግድና ግብይት ዘርፍ ኃላፊ ፍስሐ ጥበቡ እዚህ ስቱዲዮ ይገኛሉ። ተጨማሪ መረጃዎችን ከሳቸው እንጋራለን። እንኳን ደህና መጡ። እንኳን ደህና ቆያችሁ። መልካም። እንግዲህ መመሪያው ሲወጣ በተለይ የትኞቹን አገልግሎት ሰጪ ተቋማት ታሳቢ ያደረገ ነው፣ ምን ያክልስ ደግሞ የተጠቃሚውን ወይም የሸማቹን ፍላጎት ታሳቢ ያደረገ ነው የሚለውን ጉዳይ እናስቀድም። እንግዲህ መመሪያው ሲወጣ ታሳቢ ያደረጋቸው ነገሮች አገሪቱ አሁን የስራ ባህል እያደገ መጥቷል። በተለይ 24/7 ከተማ አስተዳደሩ አዲስ አበባ ለመለወጥ እያደረገ ባለው ጥረት ውስጥ የተገኙ ስኬቶች የዚህ የምሽት ስራ ወጥነት ባለው መንገድ በሁሉም ቦታ እንዲደረግ እንደመነሻ ተወስዷል። ሁለተኛ የስራ ባህል የተሻሻለ መጥቷል። ከዚህ በፊት አንድ ኮንስትራክሽን ለመጨረስ አመታት ይፈጅ የነበረ በሳምንታት በወራቶች ውስጥ ከፍተኛ ለውጥ ማየት ችለናል። ይሄ 24 ሰዓት በመስራት የተገኘ ነው። ስለዚህ የስራ ባህል እየተሻሻለ መጥቷል። አዲስ አበባን ልዩ ማድረግ አለብን። በስሟ የሚመጥን ቦታ ላይ ማስቀመጥ ይኖርብናል። የኢኮኖሚ እድገቷን ማፋጠን አለብን ብለን ተነስተናል። ስለዚህ ኢኮኖሚ እድገቷ እየተፋጠነ ይገኛል። ተወዳዳሪ ከተማ እንድትሆን እየተሰራ ይገኛል። ኢኮኖሚው ደግሞ በመሰረተ ልማቱ እየተሰራ ባለው የመሰረተ ልማት ከፍተኛ የሆነ መነቃቃት ፈጥሯል። ስለዚህ ይህን ታሳቢ አድርገን ከዚህ በፊት የነበሩ የምሽት አገልግሎቶች ወጥነት ባላቸው መንገድ ወደ ሁሉም ቦታ በተለይ በዋና ዋና መንገዶች ላይ ተግባራዊ እንዲሆኑ መመሪያ ወጥቷል። እንግዲህ እኛ እስካሁን ግንዛቤ ላይ ያለነው እያወያየን ነው። በመጀመሪያው ዙር ላይ በዋና ዋና ክፍለ ከተማ ወረዳና በማዕከል በዋና ዋና አመራሮች የሚመራ መድረኮችን አካሂደናል። ሰሞኑን ደግሞ በቤት ለቤት ግንዛቤ ስንሰጥ ቆይተናል። አሁን በእኛ አሰስመንት የመረጃ ችግር ያለበት ነጋዴ የለም። በተለያየ መንገድ መረጃውን አግኝቷል። በተሟላ መንገድም ስራውን ጀምሯል ብሎ ማንሳት ይቻላል። በተለይ በዋና ዋና መሀል ከተሞች በሚገኙ ክፍለ ከተሞች ላይ ተጀምሯል ብለን ነው የኛም ሰራተኞች ፊድባክ እየሰጡን ያሉን። ከ116 በላይ አመራሮች ተመድበዋል። ከ1200 በላይ ሰራተኞች በሺፍት እንዲሰሩ አድርገናል። ስራው ጥሩ እየሄደ ነው ማለት ነው። መልካም። አቶ ፍስሐ በተለይ አሁን ካነሱት አኳያ የመመሪያው መሻሻል በዜናችንም ቀደም ሲል ባልደረባችን ብሩክታይት እንዳሳየችን ያሉ አገልግሎቶች ላይ ሰዎች ደስተኞች መሆናቸውን የገለጹበት አግባብ አለ። ከዚህ ጎን ለጎን ደግሞ የሚነሱ በተለይ ምሽት ላይ ነው አገልግሎቶቹን ሰጥተው ወደ የቤቶቻቸው ሲሄዱ ጨለማ ነው፣ ከስርቆት ጋር የተገናኙ የጸጥታ ችግሮች፣ ስጋቶች አሉባቸው። አንደኛው ነው። በሌላኛው መልኩ ደግሞ የትራንስፖርት እጥረቶች አሉ። ትራንስፖርት ቢያገኙም ከአግባብ ውጭ ክፍያ እንዲከፍሉ ይጠየቃሉ የሚሉ እንደዚህ አይነት ቅሬታዎችን በምን መልኩ ለመፍታት አቅዳችሁ ነው መመሪያውን ተግባራዊ ለማድረግ የወሰናችሁት? ይሄ እንግዲህ መመሪያው በቅንጅት የሚሰራ መመሪያ ነው። ከተማ አስተዳደሩ መመሪያውን ሲያወጣ የሚመለከታቸው ባለድርሻ አካላት፣ አስፈጻሚ አካላት መመሪያውን ተግባራዊ እንዲያደርጉ በደንቡ ላይ ተቀምጧል። ደንብ ነው። ከዚህ ተነስቶ እንግዲህ በቅንጅት ነው እየሰራን ያለ ነው። ግብረ ኃይል አለ። ይህን የሚመራ በክቡር ምክትል ከንቲባ የሚመራ ግብረ ኃይል አለ። ቅድም የጠቀስሻቸውን ሴክተሮች ያካተተ። ስለዚህ የጸጥታውን ስራ እየሰራ ነው የሚገኘው። የትራንስፖርቱን ስራ እየሰራ ነው የሚገኘው። የንግድ ቢሮም የንግድ ስርዓቱ ጋር የተገናኘ ስራ እየሰራ ነው የምንገኘው። በጋራ ደግሞ እየገመገም ነው ያሉትን ጉለቶች እየፈታን መተናል። አሁንም ከጸጥታ ጋራ ከትራንስፖርቱ ጋር ችግሮች ካሉ የሚመለከታቸው አካላት በጋራም እየገመገምን ስለመጣን ይፈታሉ ብለን ነው የምናስበው ማለት ነው። እንግዲህ በተለይ ይሄ የጠንካራ የሆነ የስራ ባህልን ከመፍጠር አኳያ በጣም የሚበረታታ እንደሆነ ነው ማምነው። ከዚሁ ጋር በተገናኘ በርካታ ሀገራትም ባላቸው ጠንካራ የስራ ባህልና በዜጎቻቸው ጥረት ነው ከፍ ወዳለ ደረጃ ሊደርሱ የሚችሉት። እነዚህ የንግድ ተቋማት ሰዓት በምሽት ተመድቦላቸው መስራታቸው ደግሞ በቀን በፀሐይም አንዳንድ ጊዜ ውጤታማ መሆን የማይቻልባቸውን ጊዜያት የበለጠ አካክሶ ለመስራት እድል የሚፈጥር ይመስለኛል። ከዚህ አኳያ የጎዳና ላይ ንግዶችም የሳድል እድል እንደወጣላቸው እየተሰማ ነው የሚገኘው። ይህን እንዴት ነው ለማስተናገድ የታሰበው? ከዛ ውጪ ባህሉን ለመትከል ጊዜና ሁኔታም ጭምር ስለሚፈልግ ግንዛቤ በደንብ መትከልም ስለሚፈልግ በእናንተ በኩል የሚደረገው ክትትልስ ምን ድረስ ነው የሚሆነው? እንግዲህ ያው ሁለት የተለያዩ ነገሮች አሉ። አንደኛው መደበኛ ንግድ የምንለው ነው። መደበኛ ንግድ የምንለው ያው ንግድ ፍቃድ አውጥቶ ህጋዊ ቦታ መነገጃ ቦታ ይዞ የሚነግደው የጸና ንግድ ፍቃድ ያለው ነው። ይሄ እስከ ምሽቱ 3 ሰዓት ድረስ መስራት አለበት ብለን የግንዛቤ ስራ ይሰራን እንገኛለን። ከዚህ በላይ ግንዛቤ በቂ ነው። ከሚቀጥሉ ጊዜያቶች ደግሞ ወደ ቅጣት እንገባለን። ምክንያቱም ከተማዋ እንግዲህ መለወጥ አለባት። ሰርተን ነው የምንለውጠው። የስራ ባህላችን መሻሻል አለባት። ለልጆቻችን የወረስናትን ከተማ ሳይሆን አሻሽለን ማስረከብ አለብን ብለን ከሰራን መስራት አለበት። የንግድ ማህበረሰቡ ኢኮኖሚውም የተነቃቃ ነው። የሚያጎለው ነገርም የለም። አሁን ሰው እርግጠኛ ሆኖ ከቤቱ ወጥቶ 3 ሰዓት 4 ሰዓት 2 ሰዓት ይሄን እቃ ማግኘት ይችላል ብሎ እርግጠኛ ሆኖ ከቤቱ ወጥቶ ማጣት የለበትም። ወደ ቅጣት የምንገባበት አንዱ ምክንያት እሱ ነው እንጂ እዚህ ግብይት ውስጥ አትራፊው ነጋዴው ነው።
እዚህ ግብይቱ ተጠቃሚ የሚሆነው ነጋዴው ነው። ኢኮኖሚ በተነቃቃ ቁጥር ሀገር ትጠቀማለች፣ ግለሰቦችም ይጠቀማሉ። ሌላው እንግዲህ የመደበኛ ያልሆነ የንግድ ስርዓት አለን። ይሄ ደግሞ ራሱን አስችሎ ደንብ 184 ጸድቆለታል። እሱንም ይዘን በምሽት የሚሰሩ ስራዎች አሉ፣ ቅዳሜና እሁድ የሚሰሩ ስራዎች አሉ፣ ቀን ተወስኖላቸው ሰዓት ተወስኖላቸው የሚሰሩ አሉ። እሱን ዝግጅት እያደረግን ነው። በቅርብ ጊዜ እሱንም ደግሞ ይዘን ወደ ከተማ እንገባለን ማለት ነው። ይሄኛው የምሽት ንግድ የምንለው መደበኛ ነጋዴ ንግድ ፍቃድና የመነገጃ ቦታ ይዞ በጸና ንግድ ፍቃድ የሚሰራው በዋና ዋና መንገዶች ላይ የመንገድ መብራት አብርቶ ሱቁን እስከ 3 ሰዓት ክፍት አድርጎ በቀን ይሰጥ የነበረውን መደበኛ አገልግሎት በምሽቱ እስከ 3 ሰዓት መስጠት አለበት የሚለው ስራ ነው ይሄኛው ማለት ነው። መልካም የአዲስ አበባ